ካልክ ካላበላት የቂያማ ቀን ተጠያቂ ነህ። علم እየጓጓች መማር እየፈለገች ጃሂል ሆና አታውቅም አልተማረችም አልቀራችም መማር ትፈልጋለች መቅራት ትፈልጋለች አንተ ካላስተማርካት ካላስቀራሃት የቂያማ ቀን ተጠያቂ ነህ። በጥቅሉ በምስትህ አስፈላጊ በሆኑ ነገሮች ሁሉ የማሟላት ግዴታ አለብህ። ኃላፊነቱን ወስደሃል። ከወላጆቿ ቤት ኒካህ አስረህ ወደ አንተ ቤት ስታመጣት አማና ነው የተረከብከው። ኃላፊነት ነው የተረከብከው። የተረከብከውን ኃላፊነት በአግባቡ ልትወጣው ይገባል። በአግባቡ ማለት ነው አቅም በፈቀደው መጠን ማለት ነው። አቅም በፈቀደው መጠን አቅም መደበቅ አይቻልም። ያለ የሌለው ሰው መምሰል አይቻልም። ከአላህ የሚደበቅ ነገር የለም። አላህ ሁሉን ነገር አዋቂ ነውና ስለዚህ በምስትህ ተጠያቂ ስለሆንክ አቅራት አስተምራት። አንተ ማቅራት ማስተማር ማትችል ከሆነ የምትማርበት የምትቀራበትን ሁኔታ አመቻችላት። ደሞዝ በመክፈል ሊሆን ይችላል ወደ የእውቀቱ ማዕከል በመውሰድ በማድረስና ስትጨርስ ተመራ ስትጨርስ በመመለስ ሊሆን ይችላል ወዘተ ግዴታ መወጣት አለብህ ነው። مرحبا 284 حديث الملكة وعن أبي علي طلق بن علي رضي الله عنه أبي علي بن علي يبات بن بالي متوقنه يراسو سم طلق بلال بن علي رضي الله عنه يتوقع الصحابي يا علي بن أبي طالب لجنه أن رسول الله صلى الله عليه وسلم يا الله سبحانه وتعالى ملكتنيا قال بلو علم إذا دعا الرجل عند سو كترى زوجته مستن كترات لحاجتي لقل قدايو لسنة تراكبوا لهون يشلال ليلام قداي لهون يشلال كترات فلتأتيه تمتع الشبلة تمتع وإن كانت بتون انكوان على التنور بمدجالاي بتون انكوان أبسط تدابيون انكوان دست تدابيون انكوان የሆነ የሚበስል ነገር የሚጋገር ነገር የሚቆላ ነገር ላይ እያለች እንኳን ቢሆን ጥላው ትምጣ ነው። ሱብሃንአላህ በጣም ክብደቱን ያሳያል። ምን ማለት ነው? እያበሰለች እንኳን ቢሆን ማለት ያ የሚበስለው ነገር ሊበላሽ ይችላል። ይበላሽ የባልሽ ቀልብ ከሚበላሽ የሚቆላው ነገር የሚጋገረው ነገር ይበላሽ የባልሽ ቀልብ ሞራል ከሚነካ ይህ ትልቅ ቦታ ነው። ሱብሃንአላህ ትልቅ ቦታ ነው የሰጠው ለባልና ሚስቶች አደራችሁን። አንዳንዴ አወኩሽ ናኩሽ የሚለው ተረት በባልና ሚስት መሃል ሲተገበር ትዳር ይበላሻል። ይህ ተረት በፍጹም ትዳር ውስጥ መተግበር የለበትም። አወኩሽ ናኩሽ ትዳር ውስጥ መተግበር የለበትም። ባልም ሚስቱን ስለሚያውቃት ብሎ መናቅ የለበትም፣ ማንኳሰስ የለበትም። ሚስትም እንደዛው ባሏን አወኩሽ ናኩሽ የሚል ነገር ይዛ ልትንቀው አይገባም። ጠራት አህለን ወሰህለን መርሐበን ቢክ ያ ሐቢቢ ውዲ ፍቅሪ ብላ መቅረብ መጠጋት መምጣት አለባት እንጂ ስራ ላይ ነኝ ቆይ ጠብቀኝ መጣው ቆይ ይህን እንጀራ ላውጣ ይህን አብስጥ ጥጃለሁ ይሄ ይበላሻል አሁን እሳት አቀጣጠልኩት አሁንም ምድጃ የለከስኩት በፍጹም خلاص ባልጠራ ንጉስሽ ነው የቤትሽ ንጉስ ነው የቤትሽ ፕሬዝዳንት ነው ጠቅላይ ሚኒስትር ነው በትልቁ ባለስልጣን ነው። ልትታዘዥ ይገባል። መርሐባ ልትይ ይገባል። ታራ ስራ በፈታሽ ጊዜ ነው እንጂ የምትታዘዥው ስራ በፈታሽ ጊዜማ ባትታዘዥውም ባያዝሽም ዝግጁ ነሽ። ስለዚህ ስራ በሌለሽበት ሰዓት ጠርቶ መርሐባ ብለሽ ብትመጪ ትርጉም የለውም። ድሮም ስራ ፈት ነበርሽ። ለሱ ብለሽ ያደረግሽው ነገር የለም። ምንም ያደረግሽው ነገር የለም። ስራሽን ስትመጪ ግን ትልቅ ቦታ አለው። በቃ እንደምታከብሪው መግለጫ ነው። እንደምትወጂው ማሳያ ነው። ለሱ ያለሽን ክብር ቦታ ደረጃ እያሳየሽ ነውና ያ ነው ሚስቴ የኔ ነች። ሚስቴ እኔን ታከብረኛለች፣ ትታዘዘኛለች፣ ትቀበለኛለች፣ ትወደኛለችም ታፈቅረኛለችም። ያን ሁሉ እሳ በሚስት የቂያማ ቀን አላህ ይጠይቃል። ስለ ጤንነቷ አላህ ይጠይቃል። ታማ ማሳከም እየቻልክ ካላሳከ